ልብሱን ከቁርጭምጭሚት በታች የሚያደርግ ሰው የተዘረዘሩትን ቅጣቶች አይታችኋል ወንዶች። አንደኛ ላ ينظر ኢለይሂም አላህ አይመለከታቸውም። ነظر الرحمة የእዝነትን እይታ አላህ አያቸውም። አላህ በእዝነቱ ካላየን ማን አለን? የቂያ ማለት ከባድ ነው አይደል? ሁለተኛ ወላ يكلمهم አላህ አያናግራቸውም ስለተቆጣባቸው። በቃ ያኮርፋቸዋል፣ አያናግራቸው። አላሁ ረቡል ዒዘቲ ወልጀላል ካኮረፈንና ካላናገረን መለና የውመል ቂያማ ማን አለን? የቂያ ማለታ ማን አለን? ማንም አይደርስልን እለት ነው ያለታ። ወላ ዩዘኪህም አላህ ያላጠራን እንደሆነ ከወንጀላችን ማን ነው የሚያጠራን? ማን ነው ወንጀላችንን አራግፎ ጀነት የሚያስገባን? ቢማዕና ወዳጆቹን አላህ ወንጀል ያለባቸውን ሰዎች ይጠራቸውና በግል ያናግራቸዋል አሉ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ። ينظر أيمن منه فلا يرى إلا ما قدم وينظر أيمن منه فلا يرى إلا ما قدم وينظر أيسر منه فلا يرى إلا ما قدم وينظر تلقاء وجهه النار كما قال في الذي تلي جهنم يا ياتال كزيم ألك اللين أبك اللين بلوسي سجا الله رب العزة والجلال بلو يلوال الدنيا لاي انددب كله زاري مر الله اللهننا جنة قبا بلو يلوال ايه ወንጀሎቹም በሙሉ ያሳየውና እነዚህን አልሰራም ይሄን አልሰራም ብሎ ይጠይቀዋል። ከዛ ፊቱንም ቀኙንም ግራውንም ሲያይ ያሳለፈውን ብቻ ነው ሰርቶ ያሳለፈውን ብቻ ነው የሚያየው። ከዛም ፊት ላይ ጀሃነምን ያያል። ጭንቅ ጥበብ ሲለው ምሬልሃለሁ ዱንያ ላይ እንደደበቅኩልህ ብሎ ይለዋል። ከዛም ጥያቄ ይጠይቃል ተገርሙ ያ ረብ እኔ የሰራኋቸውን ሌሎችንም ወንጀሎችን እኮ አላየኋቸውም የታሉ ታዲያ? ቅድም እኮ በዛ ወንጀሉ ተጨንቋልስ። እንደዚህ ወንጀሎች ተምረው ጀነትን ወርድ ከሆነ እንደገና ደግሞ አጅርም በነሱ ወንጀል አማካይነት አጅር የሚሰጠኝ ከሆነ ያ ረቢ ሌሎችም የሰሯቸው ወንጀሎች አሉ አሁን እያየኋቸው አይደሉም የታሉ ታዲያ? እነሱንም ማሳየኝና በእነሱ ክፈለኝ እንደማለት የአላህ ረህመት ሰፊ ነው። ኢዘን ይሄ የሚሆነው ያ ጀማ ከዛ ነብዩ ሳቁ ሰለዋቱ ረቢ ወሰላሙ ዐለይሂ ስትስቅ ትዛለኝ ሳቁ ማለት አሁን መጀመሪያ ወንጀሎቹን ሲያይ ጭንቅ ብሎታል ጀሃነም ሊወርድ መስሎት ከፊል ወንጀሉን ብቻ ነው አላህ ያሳየው ሌላውን አላሳየው። ከዛ በሱ ሲመነዳ ያ ረቢ ሌሎችም ወንጀሎች እኮ አሉ የሰራዋቸው ለምን አልመጡም ታዲያ ፊት ለፊት ብሎ ይጠይቃል ብለው ሳቁ ሰለዋቱ ረቢ ወሰላሙ ዐለይሂ። አሻሂድ ያ ጀማዓ የዚያለታ ወላ ዩዘኪም አላህ ሹፍ ተዝኪያ አድርጎለት ባልነበር ዘካኡ ባይኖር ያኒ ዘካ ባይኖር ማጥራቱ ባይኖር ማጽዳቱ ባይኖር ይሄ ሰውዬ ጀሃነም ይወርድ ነበር አይደል? ስለዚህ ወላ ዩዘኪህም ብሎ ማለት ወንጀላቸውን አላህ አያጥብላቸውም አያጠራቸውም ጀሃነም ይወርዳሉ። ወለሁም ዐዛቡን አሊሞን በምን ምክንያት ሱሪዬን ከቁርጭምጭሚቴ በላይ አላደርግም ብሎ በመተበት ምክንያት ላገይር በመተበት ምክንያት። እሺ ኩራት ኖሆ ኩራት ጋር አይገናኝም። ኮራም አልኮራም ሐቢቢ ኮራ አላለም ሐዲሱ ኮራም አልኮራም ከቁርጭምጭሚቱ በታች ካደረገ ይሄ ቅጣት ይመለከተዋል። አላህ ይምረዋል አይምረውም እሱ ይወቅ እኛ አናውቅ፣ ግን ቅጣት ይመለከተዋል ብሏል። እንደተባለው እናስተምራለን። ኩራቱ ሌላ ጉዳይ ነው። እኔ ለኩራት አይደለም ለብሰው ነው ለኩራት አልሆነ መኩራትማ ቁንጣም ለብሶ እኮ ይቆራል ሰውየው መኩራት ከፈለገ መኩራት ሌላ ነው ይሄ ሌላ ነው። ያነሁ ቃለ ማ አስፈለ አየው ሌላውን ደግሞ ከባዱን ሐዲስ ይው ማ አስፈለ ሚነል ከዕበይን ሚነል ኢዛሪ ፈሁወ ፊናር ከቁርጭምጭሚት በታች ያለው ከልባስ እሱ የጀሃነም ነው። ፊናር ከቁርጭምጭሚት በታች ያለችው እችኛዋ ፓርት ጀሃነም ነው የምትገባው። እንዴት ሆኖ እኔ ጀነት ከቁርጭምጭሚቴ በታች ያለው ጀሃነም እንዴት ሆኖ ያልክ እንደሆነ እሱ የአላህ አሰራር ነው። ምን አገባ እኔ ምን አባት ያውቃለሁ ስለዛ ዓለም አላውቀው ነኝ አንተም እኔም አናውቀው ዓለሙ ገይብ ነው። ለማንኛውም ብለዋል ሐቂቃ ነው ይከሰታል። እሺ እዚህ ውስጥ ምን አስገባን? እዚህ ውስጥ ምን አስገባን? አስቡ ማለት ኩራት ካልሆነ ነው ከሆነ ነው የሚለው ውስጥ ምን አስገባን? ተው ከተባለን ሱሪዋን ቁርጥ ብናረጋት ምን ችግር አለ? ቀሚሱን ቁርጥ ብናረጋ እዚህ ውስጥ ምን አስገባን? ግብግብ ሙእሚን
የሆነ ነገር ሲነገረው ቀበል አድርጎ ተግባር ውስጥ ነው። በተለይ ቀላል ነገር ነው። ከነፍስያ ጋር የለ ስሜት የለው ሱስ አይደለ ምንም አይደለም ተራ ነገር ነው ትቢት ካልሆነ በስተቀር وفي الحديث አሁን ችግር ሆኖ ያለው ሐቢቢ እኛ ሸኾቻችንን ምናውቀው እኛ ኡስታዞቻችንን ምናውቀው እኛ እንተናን የምናውቀው ሱሪያቸውን ሲያረዝሙ ነው ቀሚሳቸውን ሲጎትቱ ነው ተው ስለሰው ስለ ሐዲሱ ስማ ስለ ሐዲሱ ስራ ስለ ሐዲሱ ልስማ ስለ ሐዲሱ ልስራ ያ ሰው ሌላ ነው تلك ኡመቶን አይመለከተንም ቀብራቸው ሌላ ነው ቀብራችን ሌላ ነው ሁሉም የሥራ አንጀባ ነው እሺ ايضا ثلاثه لا يدخلون الجنه ይሄኛው ሐዲስ ضعف ቢኖርበትም ከባድ ሶስት ሰዎች ጀነት አይገቡም አልዓቁ ለዋሊደይ ወላጆቹን የሚያስከፋ ሰው ደጋግሜዋለሁ والمدمن الخمر መጠጥ በቋሚነት የሚጠጣ ሰው ተው ቢባል ቢዘከር ቢመከርም ቢብሎ ሰካራም የሆነ ሰው والمنان ተመጻዳቂ رواه النسائي وفيه ايضا لا يدخل الجنه خب ولا بخيل ولا منان خب ብሎ ማለት ሴረኛ ማለት ለሴራ የተፈጠሩ ሰዎች እኮ አሉ ለአድማ የተፈጠሩ ሰዎች በቃ ሲያሳድም የሚኖር ሰው የለም መንደራችሁ ላይ እንደዛ አይነት አዛውኑ ሰዎች የሉም አሉ እኮ በቃ ለሴራ ብቻ የተፈጠሩ ሰዎች አሉ በቃ ማሳደም ብቻ ነው የሆነ ሸኽ መጣ የሆነ መሪ መጣ የሆነ ሀብት መጣ የሆነ ሰው መጣ ማህበረሰቡ በዛ ሰው እንዳይጠቀም ማሳደም ብቻ የሆኑ ሰዎች አሉ خب እንደዚህ አይነቶቹ ጀነት አይገቡም አሉ ነብዩ ሰለላሁ ረቢ ወሰላሙሁ ዐለይሂ ولا البخيل ولا المنان كلك ያለፈ ስስት ያለበት hatta ዘካስ ከመከልከል የሚያስደርስ ስስት ያለበት ሰው እንደዚያው ጀነት አይገባም ጀሃነም ነው የሚወርደው አሉ እሺ መሐመድ ኢብኑ ሲሪን ረሂመሁላህ አንድን ሰው ሰሙ ይሄ ሐዲሱ ضعف ስላለበት ነው የዘለልኩት አንድ ሰው ለሆነ አካል ሲናገር ሰሙ احسنت اليك وفعلت እንዲህ አርጌልህ ብሎ ውለታውን ለአንዱ ሲዘረዝር محمد بن سيرين رحمه الله ሰሙ فقال له ابن سيرين اسكت ارزم بل فلا خير في المعروف اذا احصى መልካም ስራኮ ምንዳ የለውም መልካም ኸይር የለውም እኮ ቁጥሩ የታወቀ እንደሆነ እንዲህ አርጌ ብለህ መልካም ግን ቁጭ ብለህ የምትቆጥር ከሆነ እሱ ኸይር የለውም ይልቁንስ ኸይሩ ሸራችን ጥፋታችን መቁጠር እሱ ነው የሚሻለው ኸይሩንማ መዝግቦልሃል እኮ እሱ ለኛ የሚጠቅመን ሸሩን እየቆጠሩ ወደ ተውበት ወደ ለመቃረብ የሚረዳን እሱ ነው የሚጠቅመን እንጂማ 100 ጊዜ ሱብሃንአላህ ብዬ ሺህ ጊዜ ቁርአን አختሜ እንዲሆኜ ለእንትና ሰደቃ ወጥቼ ዘካ ወጥቼ ይሄን ያህል ሰው አስፈጥሬ እንደዚህ ሆኜ እያሉ ይሄ መልካም ክን የቆጠርከው እንደነ ኸይር የለውም ተው ኧረ ተው አንድ ያድርጋል ዝም በል ብለው አሉት ثم اذا احصي ثم قال وكان بعضهم يقول من بمعروفه سقط من شكره መልካሙን የሚቆጥር ሰው ለሰው የዋለውን ውለታ በውለታው የሚመጻደቅ ሰው የሰዎችን ምስጋና ያጣል ስለቸገራቸው መቼም እየሳቁ እየተጫወቱ ከሱ ያንን የሚፈልጉትን ነገር ያገኛሉ ለጊዜው ግን አመስግኑት ከኋላ ያሙታል ومن اعجب بعمله حبط اجره በመልካም ስራው የሚመጻደቅ ሰው